አሁን ደቂቃውን ላሳልፍልህ። ቢያንስ ስንት ደቂቃ ላድርግልህ? 6 ደቂቃ ምናምን ደርሷል እዚህ ጋር። ተቆጣጣላችሁ ዋናው እንትን አሁን ይኸውልህ አሁን 6 ደቂቃ ከ19 ደቂቃ ሰከንድ ላይ ነው። ላሳልፈው ትንሽ አሳልፈው ወንድሜ እንዳይዘጋብህ እንደገና። እሺ አሁን የቱ ጋር መሰለህ 7 ደቂቃ በላይ ነው አሁን የተጀመረው ማለት ነው። እየታየ ነው። አዎ እየተንቀሳቀሰ ነው። አታነቃንቀው፣ ረጋ አድርገው። ትክክል ማለት የረታው ትንሽ ይሰርፍ አታርገው። ምዘው ቦታው ላይ ተረጋጋ። ምን አስቸኮላ? 8 ቀን አውርተህ ሄድ። እሱን ያስወጡት አንገትን ስለያዝኩ ነው። አታመልጥ አንተ አቀናባሪው አንዱ እንጂ ባካችሁ ጎበዝ። ቆይ ተረጋጉ። እንድርስ አንድ ወሬኛ ዝም በል በቃ። ዝም በል አንተም ዝም በል ባካችሁ። እዛ ያሉትም ዝም አስብላቸው ወንድሜ። አንተም ዝም በል እሺ። ታርግ እሺ ቃልክን አይሰማውም። ያማል እየዘቀው በዛ ማን ነው ይሄ ጊፍት የሚሰጠው? ቦልካቸዋለሁ። ብዙዎቹም ቦልካቸዋለሁ። አንድ ጊፍት አንድ አበባ ስጥም፣ እዛ ለሞተው ዘመድ ስጥም ና ጊፍት አትስጡ እያልናችሁ ነው ጋይስ፣ እባካችሁ ቪዲዮን ለማየት አትስጡ። ስክሪኑን ከቨር እያደረገብን ነው። በእግዚአብሔር ይሁንባችሁ። አንድ አበባ ስጡን ስንላቸው እንትን እኮ እሱ ሄዶ ከራሱ ሰዎቹ እየወጡ የወረዱ ማዳገት ነው። እነሱ ዳገት ነው መንገዱ ያስፈራል። ሲደረስ ነገር ድምጹን እንድከፍተው አይሻል? ንግግርም ስላለው ታፕ ኮፕሊንግ አድርጉ እንዳይዘጋብን። ጊፍት አትስጡ ተባላችሁ እኮ ደንቆሮች ናችሁ እናንተ። ለምንድን ነው የማሰሙት እንዴ? ጊፍት አትስጡን፣ ጊፍት አትስጡ። ቪዲዮ እንይበት። ጊፍቱ መዝጋት አይችልም መሰለኝ። ለምን አትቦልኳቸው? ማን እኮ የነሱ ሰዎች እኮ ናቸው። ተው እንጂ ወንድም ምን ሆነ ነው? ዝም ሚውት አድርጉ አይደለም አሚሮ በሽተኛ ነው። ታውቁ እባካችሁ ተው። ዝም በሉ፣ ችግር የለውም። ዝም በሉ ፕሊዝ። ሞዴሬተሮች ያላችሁ ብሎክ አድርጓቸው። እነዚህ ጊፍት የሚሰጡ በሙሉ ሞዴሬተሮች ስራችሁን ስሩ። ብሬክስ አሁን እየተዳረሱ ስለሆነ ድምጹን ልክፈተው ወይስ እንዴት? ያኔ ንግግር አለ። ክፈተው፣ ችግር የለውም። አታሯሩ ሲሯሩ ድምጽ እንትን ከሆነ ድምጹን አጥፋው። አይ አጥፋው ድምጹ ይዘጋል በእርግጠኝነት። አይ ድምጽ አጥፋ ጀረሽ ችግር የለውም። በኋላ በእንትን መስማት ስለሚቻል ነው ድምጹ ለብቻው ያለ ቪዲዮ። እሺ እንደዛ ከሆነ በቃ ላስጠጋላችሁ ብለው አሁን ተመልከቱ። በቃ ይደርሰዋል። ትንሽ ራቅ አድርገው ትንሽ። አዎ እንደዛ አሁን ራቅ ተው እጅ ጣት እንደ በቃ ክፈቱ። ኧረ ዝጋው ድምጽ ደረሱ።
ድምጡን ዝጋው። አሁንም ታልደረሱ ካልደረሱ ድምጹን ዝጋው። ቪዲዮ ሲቆም ብቻ ታሰማናለህ። እሺ ድምጹን አጥፋው፣ ችግር የለውም። ድምጹን አጥፋው እንትን እንዳይ ወዴት ሄዱ? ተመለሰ? Tiangkat bisa nanti berat. ማን ጋር ነው ይሄ ስስ የሚለው ድምጽ? እዛ ጫካ አካባቢ ያለ ድምጽ ጋበለው ሰው ዘጋው አለቀ አልቋል። ልብስ ፌስታል ሲቆጥር ምናምን ቆይ ሌላ ቪዲዮ ነው ደረሳችሁ። ቆይ ጠብቀን ልብሷና አጥንቷን ፀጉሯን ሲያነሳ ሲቆጥር ፌስታል ሌላ ቪዲዮ የታለ? እዚህ ላይ የለም እንዴ? አሳየው። ይሄ የሚተቋጥርበትን የሰበሰቡትን ደግሞ አሳየው። አሳየው። ባላየው ወላ ታሳየው። ፈጠና ማን ነበር የሚለው? ይሄ የተቋጠረበትን ደግሞ የሰባሰቡትን ምናምን ያደረገው ጥርሷን አሳየው። መጀመሪያ አድርጎ ቪዲዮ ነው። አይ እዚያው ቦታ ላይ ሆኖ እንደው ፈርመታ ያኔ ይሄ አንተ ተታይቷ ነው ጥርሷ ነው ሌላ ቪዲዮ እያረፍን ይሄ ነው። ቪዲዮ እና አሁን እኛ ያለን መረጃ እንግዲህ ይሄ ነው። ልብስ አለ። ብሬክስ አዳምጡን። አሁን ዝም ብላችሁ ማለት ነው። እየሰማችሁ ነው? አዎ እየሰማን ነው። ልብስ ይዘናል። ከአጽሟ ከጉልበት አካባቢ ነው የሚባለው። ይሄ ለዘረመል ምርመራ ምን ይባላል? ዲኤንኤ ለዲኤንኤ ምርመራ ከጉልበት አጥንት ነው የሚያዘው ተብለን ከዛ አንስተናል።
ጸጉሯን ይዘናል፣ ልብሷን ይዘናል፣ ጥርሷን ይዘናል። አሁን የምታደርጉልን ነገር እኛ ምን ላይ ደርሰናል ማለት ነው? ድምዳሜያችን ልጅቷ በህይወት የለችም የሚለው ላይ ደርሰናል። ከዛ በተረፈ ይሄንን ነገር ኢትዮጵያ በየመን በኩል ኢትዮጵያ እንዲገባ የሚደረገውን ስራ እየተሰራ ነው። ይሄ ነገር ተመርምሮ ከአባቷ ጋር እንኳን አንፈልግም ምርመራ እንዲመረመር የምንፈልገው ከእናቷ ጋር ነው ወይ ከልጇ ጋር ነው። ይሄ ምርመራ በሁለት ወር ውስጥ ሬሳ እንደዚህ